ነፃነት ጠጪ አይደለም። አሁን እኛ እንዳልኩ በቆርኪም እንዳይጠጣ የሚለውን አስተላልፈናል ለጓደኞቹ። ልጆቼ እስቲ ለጥቂት ጊዜ አድምጡኝ። የሰው ገመና ማለት እኮ እንደ ቤት ግድግዳ ነው። ግድግዳው ካለ ውስጥ ያለው ውድ አይታይም። ቤቱን ቤት ይመስላል። ግድግዳው ሲፈርስ ግን ቤት ሜዳ ላይ ይቀራል። በዚህ ዘመን ግን ሰው ሲሞት እውነቱ ይውጣ እየተባለ ወደ ሚዲያ እየወጡ የሞተን ሰው ስም ማጠልሸት፣ ገመናውን አደባባይ ማውጣት ፋሽን ሆኗል። ይሄ እውነት መፈለግ አይደለም። ይሄ የቀሩትን ቤተሰቦች ያደጉ ልጆችና የቤት እመቤቷ በቁም መቅበር ነው። እውነቱ ይውጣ ካልንማ የሁላችንን ጉድ መድረክ ላይ ቢሰጣ ማን ከማን ጋር ሰላም ይባባላል? ማን ከማን ጋርስ ማዕድ ይጋራል? ሰውንና ሁላችንም ጉድ አለብን። የሞተ ሰው ራሱን መከላከል አይችልም። ገመናው ስትዘረጥጡ ግን ቀሪዎቹ ንጹሃን ታደማላችሁ። ልጆቼ የሰውን ጉድ ከመቁጠር የራስ ማንነት ማነጽ ይሻላል። የሰውን ክብር የጠበቀ የራስ ክብር አይነካም። አደራችሁ ክብርን አትግደሉ። ገመና ሸፍኑ። እግዚአብሔር ማስተዋሉን ይስጣችሁ።